አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በዛሬው ቪዲዮአችን ከላይ በርዕሱ እንደተመለከታችሁት በተደጋጋሚ በመተት እድሳት የምትሰቃዩ ሰዎች፣ መተት የሚላክባችሁ ሰዎች ይህንን ብታደርጉ እናንተ ላይ የተላከው መንፈስ ራሳቸው ጋር ሄዶ ይቀጣቸዋል። በዚህ ዙሪያ መምህራችን መምህር ተስፋዬ ካስተማረው አድምጠን እንመለስ። በያዛችሁት ቁጥር የሚያሳድሱባችሁ ሰዎች መዝሙር 11 እንደዚህ በተደጋጋሚ የሚልኩባችሁ ማለት ነው። መዝሙር 11፣ መዝሙር 34፣ መዝሙር 58 እና 68፣ መዝሙር 138 እና ተጨማሪም እናንተ የምትፈልጉትን ጨምሩ። ይሄን በተደጋጋሚ ለ7 ቀን በቀን 7 እየጸለያችሁ ለእግዚአብሔር ብታሳስቡ እናንተ ላይ የሚደረገው የሚላከው መንፈስ ራሳቸው ላይ ሄዶ ይቀጣቸዋል። የምትነግሩት ለእግዚአብሔር ነው። የምትጸልዩት የምታሳስቡት ወደ እግዚአብሔር ነው። እግዚአብሔር ደግሞ መሞት ይኖርባቸው አይኖርባቸው የሚያውቀው ራሱ ነው። መገደል ይኖርባቸው አይኖርባቸው የሚያውቀው ራሱ ነው። ስለሞቱ ገደልኳቸው ማለት የለባቸውም። እናንተ እንድትሆኑ የተደረገው ነገር ነው ለራሳቸው የተመለሰው። ልባቸው ለንስሐ ያልተገዛ የማይመለሱ ሊሆኑ ይችላሉ። ጨካኞች ሊሆኑ ይችላሉ። ስለዚህ እግዚአብሔር በፈለገው መንገድ ይቅጣቸው። እናንተ ግን ወደ መጣህበት ተመለስ። ለምን በተደጋጋሚ ስትይዙት የሚመጣባችሁ ከሆነ አሁንም ከአንድ ሰው የሚመተትባችሁ ከሆነ ያለው አማራጭ ራሱ መዝሙረ ዳዊት ላይ ያለው እግዚአብሔር ቃል እንዲፈርድባቸው መናገር። እነዚህን የመዝሙረ ዳዊት ክፍል መዝሙር 11፣ 34፣ 58፣ 68 እና መዝሙር 138 በእርጋታና ቃሉን በተመስጦ ትርጉሙን በልባችን እያስተዋልን በእምነት ሆነን በመጸለይ እኛ ላይ የሚላከው መንፈስ ራሳቸው ጋር ሄዶ ይቀጣቸዋል ማለት ነው። እኛ ለእግዚአብሔር ልብ አምላክ ቅዱስ ዳዊት እንዳመሰገነውና እንደጸለየው እየጸለየን ለእግዚአብሔር እናደርሳለን። መንፈሱ የተመለሰባቸው ሰዎች እኛ ፍርዱን ለእግዚአብሔር ሰጥተን ስለሆነ በእኛ ምክንያት ወይንም እኛ መንፈሱን በጸሎት ስለመለስ ነው ሊሞቱ ሊታመሙም ሆነ ሌላ ችግር ሊደርስባቸው አይችልም። እግዚአብሔር በፈለገው ሊያድናቸውም ሆነ ሊገላቸው ወይንም ሊቀጣቸው አልፎም ሊያስተምራቸው ይችላል። ሌላው ጸሎት ደግሞ ሰይፈ ሥላሴና ሰይፈ መለኮት ነው። መምህራችን መምህር ተስፋዬን ሰምተን እንመለስ። ሰይፈ መለኮት ሰይፈ ሥላሴን መጸለይ ለምን እኔ ላይ ተደፋፍሮ መጥቶ የሚያጠቃኝን መንፈስ የእግዚአብሔር መንፈስ የእግዚአብሔር ኃይል አንገቱን ይረደው፣ ይቆረጠው፣ ያጋድመው፣ ይረደው ምናምን የሚለው ይሄ ሰውን ሳይሆን ስጋ ለበስ አጋንንቶችንና በውስጣቸው ያለውን መንፈስ ነው። ተገነዘልኝ፣ ታረደ፣ ተሰየፈ ወይም ደግሞ በቃ እንደዚህ ሆነ ምናምን እየተባለ በጸበል ቦታ የምትሰሙት ስጋ ለበስ አጋንንቱን እንጂ ሰዎቹን አይደለም። ስለዚህ ሰይፈ መለኮት ሰይፈ ሥላሴን መጀመሪያ ስትጸልዩ ሰውየውን አይነካውም። ያንን ሰውዬ የሚመትትባችሁ ሰውዬ አዛኝ ስለሆናችሁ እናንተ የእግዚአብሔር ፍጥረቶች ሰዎች ስለሆናችሁ አጠቃላይ መንፈሳዊ ሕይወት ስለሚያጠቃችሁ መጀመሪያ ሰውየው ንስሐ እንዲገባ የምትልኩትን መንፈስ እንዳልገደላችሁ፣ ሀብት ንብረት አጥፋ ከሆነ እንዳላጠፋችሁ፣ በሰላም እየኖራችሁ እንደሆነ እንዲታወቅ ይልካል። ምንም ለውጥ የለም እናንተ ላይ። ምንም ለውጥ ሲያጣ እንደገና ተጨማሪ መንፈስ ሊልክባችሁ በየጊዜው የሚያሳድስ ከሆነ ወደ መጣህበት ተመለስ ይባላል ማለት ነው። ለምን የማይማር ሰው ወደ መጣህበት ተመለስ ብላችሁ ስትሉ የሚሰራው እግዚአብሔር ስለሆነ ምንም አይጭነቃችሁ ነው። ደህነኞች ሆኑ፣ ለምን ጤነኞች ሆኑ፣ ለምን ተስተካከሉ፣ እኔ ስልክባቸው ለምን እነሱ አልተጎዱም ብሎ እንደገና አሁን ወደ ተሻለ ሰይጣን የሚሄድ ከሆነ እናንተ ግን የተላከው መንፈስ እስቲ ይቅመሰው ብላችሁ መላክ ነው። የምትልኩት መንፈስና እሱ የሚልከው መንፈስ ባህሪያቸውና ኃይላቸው ይለያያል። ለምን ብትሉ እሱ የሚልከው ከነክፋታቸው ከነተንኮታቸው ኃይል ግብር ተገብሮላቸው ነው የሚመጡት። እናንተ ግን ይዛችኋቸው አስራችኋቸው ሂድ ወደ መጣበት ተመለስ ስለምትሉት ሄዶ ቀጪ ነው የሚሆነው። ትእዛዛችሁ ሁሉ ሊፈጽም ይችላል። አትግደለው ግን 1 ወርም 2 ወርም አሰቃየው ነው እንደዛ አድርጌያለሁ የሚልክብኝ ደብተራ በቃ እኔ ላይ ሊደረግብኝ የነበረው ለራሱ ላድርግበት ከመግደል በስተቀር ብየዋለሁ። ለምን ሰው ነው ንስሐ እንዲገባ ፈልጋለሁ እና እንደዚህ ማድረግ ይቻላል ነው። በዚህ ዙሪያ መተት በተደጋጋሚ የሚታደስባችሁ ሰዎች በዚህ ቪዲዮ የማያዳግም ምላሽ እንዳገኛችሁ አልጠራጠርም። ሌላው ደግሞ መናፍስት ወደኛ ህይወት እንዳይገቡ
ማድረግ የምንችለው እንዴት ነው? መንፈስ እንዴት ነው እናንተ ውስጥ እንዳይገባ የምታደርጉት? ህይወታችሁ በክርስቶስ ሥጋና ደም የታጠረ በንስሐ በጾም ጸሎት በስግደት የታጠረ ሆኖ እንደገና እውነተኛ ክርስትና መኖር። ለዚህ ነው ወደ ቤታችሁ ስትገቡ ፊት ለፊት የቅዱስ ሚካኤል ስዕል ይታይ ወይም የመድኃኔዓለም በር ሲያንኳኳ ከሆነ ብቻ ከቤት በር ከፍታችሁ ስትገቡ እናንተ ላይ ያለው ከጓደኞቻችሁ ከተለያዩ ሰዎች የመጣ መንፈስ አብሯችሁ ሲመጣ ልክ ወደ ቤት ስትገቡ ሚካኤል ስዕል ፊት ለፊት ሲመለከተው ደንግጦ ወደ ኋላ የመሸሽ ባህሪ ይኖራል። መንፈስ አይገባም፣ እሱ አይገባም። ለምን? ሚካኤል ከመጀመሪያውም ጀምሮ ያሳደደው መልአክ ስለሆነ ነው። አለቃም ነው፣ የመላእክት አለቃ ነው። ሁለተኛ ደግሞ እናንተ ቤት ሆናችሁ እንኳን ዘመድ አዝማድ ሲመጣ የዛር መንፈስ የሚያመልኩ በቤታቸው አቴቴ ምናምን የሚያመልኩ ጠንቋይ ቤት የሚሄዱ ደብተራ ጋር የሚያዘወትሩ መናፍስታዊ አሰራር ልምምድ ያላቸው ሰዎች በእንግድነት በዝክር ሊሆን ይችላል፣ በድግስ በቀለበት በሰርግ በለቅሶ በማንኛውም ዘመድ ጥየቃ በሽምግልና በማንኛውም አይነት መንገድ ቤታቸው ሲገቡ በጉርብትና ሊሆን ይችላል ሲገቡ እነሱ ጋር ያለው መንፈስ ቤታችሁ እንዳይገባ ይመልሰዋል። እነሱ የራሳቸው ህይወት ልምምድ ነው። ቤታቸው ብዙ ኮተት ይኖራል። ያ ኮተታቸው ያ እላያቸው ላይ የተቀመጠው መንፈስ ግን አብሯቸው የሚጓዘው መንፈስ ደጅ እንዲቀር እንኳን ማድረግ የሚቻልበት ሲስተም መፍጠር ያስፈልጋል። ቤታቸው መቀደስ አለበት የሚባለው ለዚህ ነው። እኔና ቤቴ አለ ኢያሱ አይደል? ኢያሱ 15 ላይ እኔና ቤቴ እግዚአብሔርን እናመልካለን እናንተ የምታመልኩትን ምረጡ አይደል? 15 ላይ ብቻ እንደዚህ ያለ ኢያሱ ላይ መጽሐፈ ኢያሱ ላይ እና እናንተ የምታመልኩትን ምረጡ ይላል። እኔና ቤቴ ሲባል ይሄ ግድግዳው ጣራው አይደለም። እኔና ኮርኒሱ ማለት አይደለም። እኔና ቤተሰቦቼ ማለት ነው። እኔና ቤቴ ማለት እና አንድ ከሆናችሁ ቤተሰብ ምንም አይነት መንፈስ ቢመጣ ፔኔትሬት ወይም ነጥሮ በኢኮሲስተም ነጥሮ እንዲመለስ ባክ እንዲያደርግ ማድረግ ይቻላል ማለት ነው። የተወደዳችሁ የጥቁር ማርያም ሚዲያ ተከታታዮች በዚህ ቪዲዮ ትልቅ ትምህርት እንደቀሰማችሁ አልጠራጠርም። ይህ ቪዲዮ በህይወታችሁ ትልቅ ለውጥና መንፈሳዊ ተጋድሎን ያሳድጋል። እስከ ቪዲዮ ፍጻሜ አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ ቀጣይ የምንለቀው ቪዲዮ እንዲደርሳችሁ ሰብስክራይብ ማድረግ አይዘንጉ። በዚህ ቪዲዮ ሌሎችም እንዲለወጡ ላይክ፣ ሼር በማድረግ የመዳናቸው ምክንያት እንሁን። ሰላም ቆዩን። አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ